ምድር ላይ ቆመው ሲመለከቱ ምንም የማይመስሉ ነገር ግን ከሰማይ ሲታዩ በመቶዎች ሜትሮች የሚለኩ ግዙፍ ወፎች፣ ዝንጀሮዎች፣ ሸረሪቶች እና ምስጢራዊ መስመሮች በበረሃ መካከል ተከርተው ቢያገኙ ምን ትሉ ነበር? እነዚህን ግዙፍ ምልክቶች ማን ሰራቸው? ለምንስ ሰራቸው? እና ከመሬት ላይ በጭራሽ ለማየት አስቸጋሪ የሆኑ ስዕሎች እንዴት ተሰሩ? ዛሬ ወደ ዓለም ታላቆች ምስጢሮች አንዱን ጓዛለን፣ ወደ ፔሩ በረሃ፣ ወደ የናዝካ መስመሮች ምስጢር። በደቡብ አሜሪካ ያለችው ፔሩ በታሪካዊ ምስጢሮች የተሞላች ሀገር ናት። ነገር ግን ከሁሉም በላይ የሰዎችን ቀልብ የሚሰባው አንድ ቦታ አለ። ይህ ቦታ የናዝካ በረሃ ተብሎ ይጠራል። ከ2000 ዓመታት በፊት የተሰሩ ተብለው የሚታመኑ እጅግ ትልቅ ስዕሎችና መስመሮች በዚህ በረሃ ላይ ተቀርጸው ይገኛሉ። እነዚህ ምልክቶች በዓለም ዙሪያ ለሚሊዮኖች ሰዎች ጥያቄ ሆነዋል። ምክንያቱም በጥንታዊ ዘመን አውሮፕላን ሳይኖር፣ ድሮን ሳይኖር እና ዘመናዊ መለኪያዎች ሳይኖሩ እንዴት ያህል ትክክለኛና ግዙፍ ስዕሎች ሊሰሩ ቻሉ? መልሱ እስከ ዛሬ ሙሉ በሙሉ አልታወቀም። የናዝካ መስመሮች ምንድን ናቸው? የናዝካ መስመሮች በበረሃው ላይ የተቀረጹ ግዙፍ ጂኦግሊፎች ናቸው። ጂኦግሊፍ ማለት በመሬት ላይ ትልቅ ምስል ወይም ምልክት መፍጠር ማለት ነው። ከነዚህ ስዕሎች መካከል ወፎች፣ ዓሳዎች፣ ሸረሪቶች፣ ዝንጀሮዎች፣ ውሻዎች እና ሌሎች እንስሳት ይገኛሉ። አንዳንዶቹ ከ300 ሜትር በላይ ርዝመት አላቸው። በተጨማሪም ቀጥ ያሉ መስመሮች፣ ትሪያንግሎች፣ ክብ ቅርጾችና ውስውስ ጂኦሜትሪክ አወቃቀሮች ይታያሉ። ከሁሉም የሚያስገርመው ግን አንድ ነገር ነው። እነዚህ ስዕሎች ከመሬት ላይ ሲታዩ ሙሉ ቅርጻቸውን ማወቅ አይቻልም። ከላይ ከሰማይ ሲታዩ ብቻ ሙሉ ምስላቸው ይገለጣል። ይህም ትልቁን ጥያቄ ያስነሳል። ምስሉን ከላይ ማየት የማይችሉ ሰዎች እንዴት ለከፍተኛ ከፍታ የተዘጋጀ የሚመስል ሥራ ፈጠሩ? እንዴት ተገኙ? ለብዙ ዘመናት እነዚህ መስመሮች በዓለም አልታወቁም ነበር። ምክንያቱም በረሃው በጣም ሰፊ ስለሆነ ሰዎች ከመሬት ላይ በመራመድ ሙሉ ቅርጻቸውን ሊመለከቱ አይችሉም ነበር። 20ኛው ክፍለ ዘመን ሲጀምር አውሮፕላኖች በዚያ አካባቢ መብራር ሲጀምሩ ፓይሎቶች ከላይ ሆነው ያልተለመዱ ቅርጾችን አስተዋሉ። መጀመሪያ ላይ ብዙዎች በተፈጥሮ የተነጠፉ ናቸው ብለው አሰቡ። ነገር ግን ተጨማሪ ምርምር ሲደረግ በእጅ ሰው እንደተሰሩ ታወቀ። ከዚያ በኋላ የዓለም ሳይንቲስቶች፣ አርኪኦሎጂስቶች እና ታሪክ ተመራማሪዎች ወደ ናዝካ በረሃ መምጣት ጀመሩ። እናም ምስጢሩ ከዚያ በኋላ ብቻ ተጀመረ። ማን ፈጠራቸው? በአብዛኛው የሚታመነው እነዚህን መስመሮች የፈጠረው የናዝካ ስልጣኔ ነው የሚለው ሐሳብ ነው። ይህ ስልጣኔ በ200 ዓመተ ክርስቶስ በፊት እስከ 600 ዓመተ ክርስቶስ አካባቢ በፔሩ የኖረ ነበር። የናዝካ ሰዎች በግብርና፣ በሸክላ ወራና በውሃ አስተዳደር እጅግ የተራከሙ እንደነበር ምስክሮች አሉ። በበረሃው ላይ ያሉትን ጥቁር ድንጋዮች ወደ ጎን በመግፋት ከታች ያለውን ቀለል ያለ አፈር አሳይተው መስመሮቹን ፈጠሩ። አስገራሚው ነገር ይህ ነው። በዚያ አካባቢ ዝናብ እጅግ አለነሳ ስለሆነ መስመሮቹ ለብዙ መቶ ዓመታት ሳይጠፉ ቆይተዋል። ቢሆንም እነዚህን ምልክቶች ለምን እንደሰሩ ጥያቄው አሁንም ክፍት ነው። የተለያዩ ትንሰ ሐሳቦች። አንደኛ፣ የውሃ ፍጥሪዮኖች ትንሰ ሐሳብ። በጣም የታወቀውና የሰዎችን ቀልብ የሚሰባው ትንሰ ሐሳብ ይህ ነው። አንዳንዶቹ እነዚህ መስመሮች ለውጭ ፍጥሪዮኖች የተዘጋጁ መልእክቶች ናቸው ይላሉ። ሌሎቹም ደግሞ እንደ ማረፊያ መንገዶች ወይም ማረፊያ ምልክቶች እንደተጠቀሙባቸው ያምናሉ። ይህን ሐሳብ የሚደግፉ ሰዎች ከሰማይ ብቻ የሚታዩ ስዕሎችን ጥንታዊ ሰዎች መፍጠራቸው አስቸጋሪ ነው ይላሉ። ነገር ግን ለዚህ ሐሳብ ቀጥተኛ ማስረጃ አልተገኘም። ሁለተኛ፣ የታሪክ የጠፋ የላቀ ስልጣኔ ትንሰ ሐሳብ። ሌላው ትንሰ ሐሳብ ከታሪክ የጠፋ የላቀ ስልጣኔ ነበር ይላል። እንደዚህ የሚያምኑ ሰዎች ከምን እንደመጡ የማይታወቁ የላቀ መለኪያ ቴክኒኮች እንደነበራቸው ይገምታሉ። ምናልባትም ዛሬ የጠፋ ዕውቀት ነበራቸው ይላሉ።
ነገር ግን ይህንም የሚያረጋግጥ ጠንካራ ማስረጃ አልተገኘም። ሶስተኛ፣ የሃይማኖታዊ ወይም ስነ ሥርዓታዊ ትንሰ ሐሳብ። አንዳንድ ተመራማሪዎች መስመሮቹ ከአማልክት ጋር የተያዙ እንደሆኑ ያምናሉ። በዚያ አካባቢ ውሃ በጣም ውድ ነበር። ስለዚህ የናስካ ሰዎች ዝናብ እንዲመታ ወይም አማልክቶችን ለማክበር እነዚህን ቅርጾች ፈጥረው ሊሆኑ ይችላል ተብሏል። ይህ ሐሳብ በብዙ ምልክቶች ዘንድ ድጋፍ አለው። ሳይንስ ምን ይላል? ዘመናዊ ሳይንስ እነዚህን መስመሮች በሰው እጅ እንደተሰሩ ያረጋግጣል። ተመራማሪዎች በቀላል መሳሪያዎች፣ ገመዶችና የእንጨት ምስሎች ብቻ በመጠቀም ተመሳሳይ ትልቅ ቅርጾችን መፍጠር እንደሚቻል አሳይተዋል። ከፍ ብለው መብራት ሳይጠብቅም ከትንሽ ንድል ወደ ትልቅ ስፋት ማስፋት እንደሚቻልም ተረጋግጧል። አንዳንድ ምርምሮች መስመሮቹ ከውሃ ምንጮችና ከከርሰ መሬት ውሃ መንገዶች ጋር ግንኙነት ሊኖራቸው እንደሚችል አመለክታሉ። ሌሎቹም ደግሞ ከፀሐይ፣ ከጨርቅና ከከዋክብት አቀማመጥ ጋር የተያዙ የሰማይ ምልክቶች እንደነበሩ ይገምታሉ። ቢሆንም ሁሉንም መስመር አንድ በማብራሪያ አልመስጠት ቻለም። ይህም የናስካን ምስጢር እስከ ዛሬ እንዲቀጥል አደረገው። ከ2000 ዓመታት በፊት በአንድ ደረቅ በረሃ ውስጥ የኖሩ ሰዎች እስከ ዛሬ ድረስ ዓለምን የሚያስገርም መልእክት ተውልናል። እነዚያ መስመሮች ለአማልክትን የተላኩ መልእክቶች ናቸው? ለውጭ ፍጥሪዮኖች የተዘጋጁ መልእክቶች ናቸው? ወይስ በቀላሉ የጥንታዊ ሰዎች ድንቅ የመሐንዲሳ ችሎታ ነው? ምናልባትም እውነተኛው መልስ አሁንም በናስካ በረሃ አሸት ስር ተቀብሮ ይሆናል። ነገር ግን አንድ ነገር እርግጠኛ ነው። የናስካ መስመሮች የሰው ልጅ ታሪክ ውስጥ ከሚገኙት ታላቆች ምስጢሮች አንዱ ሆነው ይቀጥላሉ። እናም ምናልባት አንድ ቀን ሙሉ እውነታው ይገለጥ ይሆናል። የዛሬው አስገራሚ መረጃችን ይህንን ይመስል ነበር። በሌላ ድንቅ ታሪክ በቅርቡ እስከምንመለስ ድረስ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ከወደዳችሁት ላይክ ማድረግ እንዳትረሱ፣ የደውል ምልክቷንም ተጫኑ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቻው፣ ደህና ሰንብቱ።